ሰላም ጤና ይስጥልኝ የሰለሞን ኒውስ ቤተሰቦች በዛሬው የኪነ ጥበብ ሰበር ዜናዎቻችን የብዙዎችን ቀልብ የሳበውን ድምጻዊ ቴዲ አፍሮን አዲስ አልበም እንመለከታለን። ኢትዮሪካ የተሰኘው ይህ አልበም በሚሊዮኖች የሚቆጠሩ አድናቂዎች ዘንድ በታላቅ ጉጉት ቢቀበሉትም አሁን ላይ ግን ከፍተኛ ውዝግብ እያስነሳ ይገኛል። አልበሙ ለምን ታገደ? በውስጡስ ምን ይዟል? ዝርዝሩን አብረን እንመልከት። ድምጻዊ ቴዲ ከ9 ዓመታት ዝምታ በኋላ ኢትዮሪካ የተሰኘ 18 ዘፈኖችን የያዘ አልበሙን ባለፈው ሳምንት ለህዝብ አድርሷል። በተለይ ዳስጣል የተሰኘው ነጠላ ዜማ በዩቲዩብ መድረክ ላይ በጥቂት ቀናት ውስጥ በሚሊዮኖች የሚቆጠሩ እይታዎችን ማግኘት አዲስ ክብረ ወሰን አስመዝግበዋል። ይሁን እንጂ አልበሙ ለህዝብ ከቀረበ በኋላ ያልተጠበቁ ክስተቶች ታይተዋል። በተለይ አልበሙ ውስጥ ያሉት አንዳንድ ግጥሞች ወቅታዊውን የሀገሪቱን ፖለቲካዊና ማህበራዊ ጉዳይ ይተቻል የሚል ስጋት በሀገር ውስጥም የሚገኙ የመንግስት መገናኛ ብዙሃን ላይ እንዳይለቀቅ ገደብ መጣሉ ታውቋል። አልፎ ተርፎ የታቀዱ ጋዜጣዊ መግለጫዎችና የማስታወቂያ ስራዎች በተለያዩ ምክንያቶች መስተጓጎላቸው የደረሰን መረጃ ያመለክታል። ይህን ተከትሎ በማህበራዊ ሚዲያ ላይ ከፍተኛ ክርክር ተነስተዋል። አድናቂዎቹ ጥበብ በነጻነት መቅረብ አለበት የሚል ድምጻቸውን እያሰሙ ሲሆን፣ በሌላ በኩል ደግሞ በአሁኑ ወቅት ሰላምን የሚሰብክ ስራዎች ላይ ማተኮር ይገባል የሚሉ ወገኖችም አልጠፉም። የኪነ ጥበብ ባለሙያዎችም ይህን አይነት እገዳ በኢንዱስትሪው ላይ የሚኖረውን አሉታዊ ተጽዕኖ በስጋት እየተመለከቱት ነው። የቴዲ አፍሮ ኢትዮሪካ አልበም በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ አሻራ ያሳረፈ ቢሆንም ውዝግቡ ግን አሁንም ቀጥሏል። እኛም አዳዲስ መረጃዎችን እየተከታተልን ለእናንተ የምናደርስ ይሆናል። እናንተ ስለ ኢትዮሪካ አልበምና ስለተጣለው እገዳ ምን ታስባላችሁ? ቴዲ አፍሮ በዘፈኖቹ ሊያስተላልፈው የፈለገው መልእክት ምንድነው? አስተያየታችሁን በኮሜንት መስጫው ላይ አጋሩን። ሰለሞን ኒውስ የነበረ መረጃ ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ሰብስክራይብ በማድረግም የቤተሰባችን አባል ሁኑ። እናመሰግናለን። ቸር ቆዩልኝ።